የዩቲዩብ ቻናል ቤተሰቦቻችን እንዲሁም የአንጥረኞቹ ፖድካስት ተከታታዮች ያላችሁበት እጅግ የከበረ ሰላምታችን ይድረሳችሁ። ዛሬ ልዩ የሆነና የእያንዳንዳችንን አመለካከት ሊቀይር የሚችል አንድ ሀሳብ ይዘንላችሁ መጥተናል። ለውይይታችን መነሻ የሆነን ዘንድ አንድ ጥያቄ ላንሳላችሁ። ለመሆኑ እኛ ሰዎች ስንባል በውስጣችን ምንም የሌለንና ከውጪ ቀለም ሊሞላብን የሚገባ ባዶ እቃዎች ነን ወይስ በውስጣችን የተደበቀ አቅም ተሰጥኦና ልዩ ልዩ ችሎታዎች ያሉን ፍጥረታቶች ነን? እናንተ በያላችሁበት በዚህ ሀሳብ ዙሪያ ተወያዩበት። የዛሬው መርሃችን እኛ አንጥረኞቹ ነን። እኛ ለሰዎች ቀለምን አንሞላም። ውስጣቸው ያለውን አቅም ተሰጥኦና ብቃት እንዲያወጡ እናግዛለን። ዛሬ ይህንን ልዩ ሀሳብ ወደኛ ይዞልን የመጣ የአንጥረኞቹ ፖድካስት ባለቤትና መስራች የሆነው አቶ ዮሲያስ ነው። እንኳን ደህና መጣህ ዮሲ። ታንክ ዩ ጽያ፣ እንዴት ነሽ? እግዚአብሔር ይመስገን አለን። ዮሲ፣ ዛሬ በቀጥታ ወደ ጥያቄ ልግባና እኛ ለሰዎች ቀለምን አንሞላም፣ ይልቁንም ውስጣቸው ያለውን አቅም ችሎታና ተሰጥኦ ሰዎች ማውጣት እንዲችሉ እና ሊኖሩበት እንደሚገባ እናስችላለን፣ እንዲያወጡት እናስችላለን ስንል ምን ማለታችን ነው? በጣም ቆንጆ ጥያቄ ነው። አይ ቲንክ ዛሬ የምንወያይበት ሀሳብ አሪፍ ሀሳብ ይመስለኛል። ምክንያቱም የምናወራው ሀሳብ ሁሉንም ሰው የሚመለከት ስለሆነ ምናልባት የምናነሳው ሀሳብ ተመልካቾቻችን ሮንግሊ በተሳሳተ መንገድ እንዳያበሳጭ ወይም ደግሞ እንዳያስቀይም ትንሽ ስለምናወራው ነገር ኮንቴክስት ማስቀመጥ፣ አውድ ማስቀመጥ በጣም ጠቃሚ ይመስለኛል እና አስታውሳለሁ ተማሪ እያለሁ እንግዲህ በትምህርት ጎበዝ የሆኑ ሰዎችን በአካባቢው ያሉ ሰዎች ወይም ደግሞ ጎበዝ ተማሪ በሆኑ ሰዎች ዙሪያ ያሉ ሰዎች ቀለሜ ነው ሲሉ ይሰማል። መቼም አንቺም እንደዚህ ሰምተሽ ታውቂ ይሆናል ብዬ አስባለሁ። እና በትምህርት ጎበዝ የሆኑ ሰዎች ቀለሜ ናቸው፣ ጎበዝ ናቸው ይባላል። ይሄም የሆነበት ምክንያት አስተማሪው የሚያስተምራቸውን መጽሐፍት የሚነግሯቸውን ነገር በአግባቡ ተረድተው ሸምድደው ጥሩ ውጤት የሚያመጡ ሰዎች ናቸው ቀለሜ የሚባሉት። አሁን እንግዲህ ይህ ቀለሜነት ወይም ደግሞ በዛ መንገድ ይሄን ቀለም መሙላት የሚኮነን ነገር ነው ወይስ የሚደነቅ ነገር ነው የሚለውን በትክክል ስለምንነካው ከዛ አንጻር ሰዎች እንዳይከፉ ኮንቴክስት ለማስቀመጥ ነው ይሄን ማውራት የፈለኩት። እንግዲህ የዚህ የቀለሜነት በተለይ ከትምህርት ጋር በተያያዘ ትምህርት ይሄ መደበኛ የምንለው ትምህርት ነው እያወራን ያለ ነው። ይህ መደበኛ ትምህርት እንግዲህ ወጥ በሆነ መንገድ ስታንዳርዳይዝድ በሆነ መንገድ መሰጠት ከጀመረበት ጊዜ ጀምሮ ስናይ ብዙ ሰዎች ከእውቀት ድንቁርና ወጥተዋል። በዛ ምክንያት ማለት ነው። ዓለምም አሁን የደረሰችበት ደረጃ እንድትደርስ ትልቅ አስተዋጽኦ አድርጓል ያኛው ሂደት ማለት ነው። እንግዲህ ይህ የትምህርት ስርዓት አሁን እየተጠቀምንበት ያለው የትምህርት ስርዓት የተመሰረተው በተለይ በኢንዱስትሪ ሪቮሉሽን የተለያዩ ዘመናት አሉ። የድንጋይ ዘመን፣ የኢንዱስትሪ ዘመን እንደምንላቸው በተለይ በዛ በኢንዱስትሪ አብዮት ጊዜ ኢንዱስትሪዎች የሰለጠነ የተማረ ብቁ የሆነ የሰው ኃይል ይፈልጉ ስለነበረ ያን የሰው ኃይል ደግሞ እንዲያገኙ ስታንዳርዳይዝድ የሆነ የትምህርት ስርዓት መቀረጽ ነበረበት። ተቀርጾ ያ ስታንዳርዳይዝድ የሆነ የትምህርት ስርዓት በተመሳሳይ መንገድ ወይም ወጥ በሆነ መለኪያዎች ተማሪዎችን እየለካ እያዘጋጀ ለኢንዱስትሪዎች ሲያቀርብ ነበረ ማለት ነው። በዛ ሂደት እንግዲህ እስከተወሰነ ጊዜ ለዘመናት ማለት እንችላለን የዓለም የትምህርት ስርዓት ውጤት እያመጣ ቀጥሏል። ግን ያ ስታንዳርዳይዝድ የሆነው በኢንዱስትሪ አብዮት ዘመን ስንጠቀምበት የነበረው የትምህርት ስርዓት አሁን ምን ችግር ገጠመው የሚለውን ደግሞ ሌላ አሁን ከረንት ኮንቴክስቱን ደግሞ ማስቀመጥ በጣም ጠቃሚ ነው። አሁን ላይ ስናይ አንደኛ ኢንዱስትሪዎችም ስታንዳርዳይዝድ የሆነ እውቀት አይደለም የሚፈልጉት። ምክንያቱም ዘመኑ ያንን የሚፈልጉበትን ሁኔታ ስለቀየረው ማለት ነው። አንድም የዓለም ችግር ምንድነው ከዕለት ዕለት እየጨመረ በመምጣቱ ምክንያት፣ እንዲሁም ደግሞ የዓለም ፍላጎት የሰዎችን ፍላጎት ዕለት ዕለት እየጨመረ እያደገ በመምጣቱ ምክንያት እና በዛ ተመሳሳይ በሆነው ስታንዳርዳይዝድ በሆነው መንገድ ደግሞ መሄድ በጣም ወደኋላ እያስቀረ ስለሆነ አሁን ኢንዱስትሪዎች
ሰዎችን እየቀጠሩ አይደለም። መጀመሪያ ራሳቸው ባስቀመጡት የትምህርት ስርዓት ስታንዳርዳይዝድ በሆነው የትምህርት ስርዓት የተመረቁ ሰዎችን አሁን እየፈለጓቸው አይደለም፣ እየተቀጠሩ አይደለም። ዛትስ ዋይ አንኤምፕሎይመንት የግሎባል የዓለም አጀንዳ የሀገራችንም አጀንዳ የሆነ ማለት ነው። ሶ እነዚህ ተቋማት እየቀጠሩ አይደለም። እየቀጠሩ ያልሆኑት ደግሞ እነዛን ሰዎች ወይ አይፈልጓቸውም ማለት ነው፣ ወይ ሳቹሬት አድርጓል ምንድነው ቦታ የላቸውም ማለት ነው። ስለዚህ አሁን እያነሳን ካለነው ሀሳብ ጋር በተያያዘ አንድ መቀየር ያለበት ነገር እንዳለ፣ መተቸት ያለበት ነገር እንዳለ፣ መሞገት ያለበት ነገር እንዳለ ያሳየናል ማለት ነው። አሁን ካስቀመጥኩት ኮንቴክስት ተነስተን ስንመጣ ስለዚህ አሁን በሀገራችንም ያለውን ሁኔታ ስናይ ብዙ የተማሩ ሰዎች አሉ፣ ዩኒቨርሲቲዎች ተስፋፍተዋል፣ ትምህርት ቤቶች አሉ። ግን ባለፉት የተወሰኑ ዓመታት 5፣ 6፣ 7 ዓመታት ደግሞ ስናይ ሰዎችም ወደ ዩኒቨርሲቲ የሚገቡበት እድል እያጡ ነው። ከዛ ዩኒቨርሲቲ የገቡትም ስራ እያገኙ አይደለም። ሰው አንድ ጥያቄ እናነሳለን በዚህ ውይይት ውስጥ። ይሄም ጥያቄ ሊያበሳጭ የሚችል ጥያቄ ሊሆን ይችላል። ግን ሰዎች በቅንነት ተረድተው ራሳቸውን ወስደው ቢነጋገሩበት የመፍትሄ አካል በመሆን ሂደት ውስጥ ተጠቃሚ ሊሆኑ ይችላሉ። ሰዎች ዩኒቨርሲቲ ባይገቡስ ምን ችግር አለው? ምክንያቱም የገቡትም ስራ እያገኙ አይደለም። ስለዚህ እንደዚህ ብለን እንጠይቃለን። ሌላ ከትምህርት ጥራት ጋር በተያያዘ አንዳንድ የፖሊሲ ማሻሻያዎች ከትምህርት ሚኒስቴር ጋር ያሉ አንዳንድ የትምህርት ማሻሻያዎች 12ኛ ክፍል ሰዎች እንዳይቀሳሰሙ በማድረግ ጠንከር ያሉ ፈተናዎችን በማውጣት ጥቂት ሰዎችን ወደ ዩኒቨርሲቲ የማስገባት ፖሊሲ አይነት ይመስላል አሁን እየተሄደ ያለው እና እሱስ ምን መሰረታዊ ለውጥ ያመጣል? በዚህስ የትምህርት ስርዓትን ምንድነው የትምህርት ጥራትን ማስጠበቅ ይቻላል ወይ? ጥያቄው ሲጀመር የትምህርት ጥራት ነው ወይ? የትምህርት ስርዓት ለውጥ ነው እንጂ። ስለዚህ እነዚህን ስናይ አሁን ያለው በተለይ ቅድም ባልኩሽ በዛ በኢንዱስትሪ ሪቮሉሽን ዘመን የተሰራው ስታንዳርዳይዝድ የሆነው የትምህርት ስርዓት ሰዎችን ከማንበብና ከመጻፍ ባሻገር ለህይወት እያዘጋጃቸው አይደለም ነው። ይሄ በጣም ሊያበሳጭ የሚችል ግን የሚመር እውነት ነው። የምንቀበለው የምንጋፈጠው እውነት ነው። ስለዚህ ስናጠቃልል ቀለም አንሞላም ስንል ያ ቀለም እየሞላ ወይም ደግሞ መጽሐፍትን አንብቦ አስተማሪው የሚለውን ነገር ሸምድዶ በትክክል መልስ እየመለሰ የሚሄድበት ጊዜ ጥያቄ ውስጥ ገብቷል እያልን ነው። ሚሞሪ ላይ ዳታ እናስቀምጣለን፣ ስንፈልግ ድሊት እናደርገዋለን። እንደዛ ሚሞሪው ማኒፕሌት እንደምናደርገው የሰው ልጅ ማኒፕሌት እየተደረገ የሚቀጥል ከሆነ ለባሰ ችግር እየተጋለጠ ይሄዳል። ስለዚህ ምን መደረግ አለበት? የትምህርት ስርዓቱ መለወጥ አለበት። ትምህርትን መጥላት ሳይሆን የትምህርት ስርዓቱ መለወጥ አለበት። የትምህርት ስርዓቱ መለወጥ አለበት ስንል ፈተናዎቻችንን ቼክ ማድረግ አለብን፣ መፈተሽ አለብን። 4 ምርጫዎች አቅርቦ የትኛው ነው ትክክል የሆነው እውነት ሐሰት ብለው ሰዎች የሸመደዱትን እንዲያስታውሱ ከማድረግ ይልቅ የሚማሩት ነገር በህይወታቸው ያለውን ተዛማችነት እንዲጠይቁ፣ የተማሩትን ነገር እንዴት ትረዳዋለህ፣ ለምንስ ይጠቅምሃል፣ እንዴትስ ትጠቀምበታለህ አይነት ሲሆን ሞር ከእያንዳንዱ ኢንዲቪዥዋል ወይም ደግሞ ግለሰብ ተማሪ ጋር ግንኙነት ስለሚኖረው የበለጠ አቅማቸውን የሚያወጣ ይሆናል ማለት ነው። ስለዚህ ቀለምን አንሞላም ስንል ያ ቀለም እየተሞላ የሚቀጠል ምንድነው የመጣበት ዘመን አሁን ጥያቄ ውስጥ ወድቋል። እሱን ኮስችን እናደርጋለን፣ እሱን እንጠይቃለን። የሰው ልጅ ቀለም የሚሞላበት እቃ ሳይሆን ይልቁን በተፈጥሮ ጸጋ ያለው ድብቅ ተሰጥኦ ያለው ችሎታ ያለው ይልቁን ኦልሬዲ እንትን ያለው ምንድነው ተሰጥኦ ያለው ስለሆነ ያን ተሰጥኦን ሊያወጣ የሚያዘጋጅ መሆን አለበት የትምህርት ስርዓቱ ለማለት ፈልገን ነው። በጣም ጥሩ ዮሲ። ይሄ የውስጥን አቅም የተደበቀ አቅም ችሎታና ተሰጥኦ የማውጣት ፍልስፍና አንጥረኞቹ ከሚለው ጽንሰ ሀሳብ ጋር እንዴት ነው አብሮ የሚሄደው? እንዴት ነው የሚገናኘውስ የሚለውን ደግሞ እንወያይ። እንግዲህ ከዚህ በፊት ካነሳሽው ጥያቄም ጋር እያይዘን ስናነሳ ቀለምን አንሞላም፣ ይልቁን በሰዎች ውስጥ ያለውን ድብቅ አቅም ኃይል እናወጣለን ወይም እንዲያወጡ እናግዛለን፣ እናነቃለን ስንል በዋናነት አዲስ ፍሬምወርክ ይዘን መተን ነው። ያ ፍሬምወርክ ደግሞ የአንጥረኝነት ፍሬምወርክ ነው።
እንደ እርካብ ኮንሰልቲንግ የአንጥረኝነት ፍሬምወርክን ስናስብ በተለየ ሁኔታ ትምህርት ቤት ከሚያቀርበው በተለየ ሁኔታ ለሰዎች ድብቅ ችሎታቸውን ተሰጧቸውን ፈልገው የሚያገኙበትን ሁኔታ ለማመቻቸት ነው። እንግዲህ የአንጥረኝነት ሜታፎር ወይም ደግሞ የአንጥረኝነት ፍሬምወርክ ምንድን ነው የሚለውን ትንሽ ዘርዘር አድርጎ ለማየት አንጥረኛ ምንድን ነው የሚያደርገው ብለን ከመጠየቅ ልንጀምር እንችላለን። አንጥረኛ ማዕድን ነው የሚፈልገው። አዲስ ማዕድን አይደለም ክሬት የሚያደርገው፣ ኦልሬዲ መሬት ላይ በአንድም በሌላ መንገድ ኤግዚስት የሚያደርግ ያለ የነበረን ነገር ይፈልጋል። ከፈለገው በኋላ ግን ምንድን ነው የሚያደርገው? ከግኝቱ በኋላ መጥራት ያለበት መወገድ ያለበት ቆሻሻ አለ፣ ዝቃጭ አለ። ስለዚህ ምን ያደርጋል? ማቴሪያሎችን ቱልስ አሉት ይጠቀማል፣ ቁሳቁሶች አሉት፣ መሳሪያዎች አሉት፣ እሳት ይጠቀማል፣ መቆፈሪያ የመሳሰሉ ነገሮችን ይጠቀምና የሚፈለገውን ነገር ወይም ደግሞ እንቁ የሆነውን ጌጥ የሆነውን ነገር በፕሮሰስ ውስጥ ፈልጎ ያገኘዋል። ከዛም ወደ ላቀ ነገር ይቀይረዋል ማለት ነው። ይህ ሜታፎር የአንጥረኞቹ ሜታፎር ስናነሳ ስለ ወርቅ አወጣጥ፣ ስለ ማንጠር፣ ስለ ማዕድን ምናምን አይደለም። ሜታፎሩ በሰዎች ውስጥ ስለተደበቀው ያ እንቁ ነገር ማለት ነው። ያ ድብቅ ተሰጦ አንጥረኛው በሄደበት መንገድ የሰዎችን አቅም መገንባት ይቻላል። that is a metaphor። ስለዚህ ሰዎች ቀለም የሚሞላባቸው ሳይሆኑ በራሳቸው በተፈጥሮ የተሰጣቸውን ጸጋ ፈልገው እንዲያገኙ የሚያስችል የተመቻቸ ስርዓት መኖር አለበት ነው። የአንጥረኛው ፍሬምወርክ በዋናነት የሚያመቻቸው ሰዎች የራሳቸውን ተሰጥኦ ፈልገው እንዲያገኙ፣ ራሳቸውን ፈልገው እንዲያገኙ፣ ራሳቸውን እንዲያውቁ እና ያ ራሳቸው ያላቸው ተሰጥኦ ደግሞ በህይወት ለመኖር እንዲያስችላቸው ማክሲመም ማለት ነው እስከሚችሉት ድረስ እንዲጠቀሙ የሚያግዝ ፍሬምወርክ ነው ማለት ነው። እስካሁን የተወያየንባቸው ሀሳቦች ለውጥ ማምጣት እንዲችሉ እና መታየት እንዲችሉ ወደ መሬት ወርደው የትግበራ ሰዎች ልንሆን ይገባል። አንጥረኞቹ ደግሞ ይህንን ለውጥ ማምጣት እንዲችሉ ሰዎች ለውጥ ማምጣት እንዲችሉ በትግበራ ደረጃ ሰዎች እንዴት ነው የሚያግዙ? አይ ቲንክ አሁን ያነሳሽው ነገር ነው በጣም መሰረታዊው ነገር እስካሁን ካወራነው ውስጥ በተለይ ለተመልካቾቻችንም ደግሞ የበለጠ ሊጠቅመው የሚችለው ሀሳብ ይሄኛው ነው ብዬ አስባለሁ። እንግዲህ እንደ ፍሬምወርክ አንጥረኞቹ ወይም ደግሞ አንጥረኛነት እንደ ችግር መፍቻ ፍሬምወርክ ወይም ደግሞ የችግር መፍቻ ስልት መንገድ ነው ብለን ነው በእርካብ ኮንሰልቲንግ በተለያየ መንገድ ይሄን ሀሳብ ወደ ተመልካቾች ለማስረጽ ወደ ህዝብ ለማስረጽ እየሞከርን ያለ ነው እና ስለዚህ የመጀመሪያው ነገር ምንድነው? በውይይታችን ውስጥ እንዳነሳ ነው እኛ የትምህርት ስርዓቱን ጠየቅን፣ ሞገትን እንጂ ትምህርት አስፈላጊ አይደለም አላልንም። እስቲል ትምህርት አስፈላጊ ነው። ነገር ግን ትምህርት ቤት የማይሰጠውን ወይም ደግሞ ቅድም ስናነሳ እንደነበረው ትምህርት ቤት ያጎደለውን ነገር የሚሞላ አንዳች ነገር መኖር አለበት ከሚል እሳቤ ነው ማለት ነው። አንጥረኞቹን እንደ ትውልዱ አካል የትውልዱ አካል እንደሆነ ሰው የትምህርት ስርዓቱን ብሌም ከማድረግ ባሻገር የመፍትሄው አካል ለመሆን ስንሞክር አንጥረኝነት አንዱ የችግር መፍቻ ፍሬምወርክ ሆኖ መቅረብ ይችላል በሚል ያቀረብ ነው ማለት ነው። ስለዚህ እርካብ ኮንሰልቲንግ በዋናነት ይህንን ፍሬምወርክ በሰዎች ህይወት ላይ ተግባራዊ በሆነ መንገድ ለውጥ እንዲመጣ ካስፈለገ ትምህርት ቤት የማይሰጣቸውን ነገሮች እንሰጣቸዋለን። ይጠይቁ። አሁን ተመልካቾቻችን ትምህርት ቤት የማይሰጣቸው ነገር ምንድን ነው? በጣም ብዙ ነው። አንደኛ ትምህርት ቤት ብዙ ነው የተሟላ ነገር የሚሰጣቸው ቢሆን ኖሮ ቅድም እንደጠየቅነው ብዙ ስራ አጥ አይኖርም ነበረ፣ ብዙ ግራ የተጋባ ወጣት አይኖርም ነበረ። ስለዚህ ችግር ፈቺ የሆነ ጄኔሬሽን ወይም ደግሞ ትውልድ ይፈጠር ነበረ። ይሄ አሁን ያነሳሁት ማሳያ ትምህርት ቤት ያጎደለው አንዳች ነገር እንዳለ መሞላት ያለበት ነገር እንዳለ ያመላክታል። እኛ ይሄንን ትምህርት ቤት ያጎደለው እንሰጣለን። ስለዚህ ትምህርት ቤት ያጎደለው ነገር ምንድነው እኛ የምንሰጠው ስንል የመጀመሪያው ነገር አስተሳሰብ መቀየር ነው። ትምህርት ቤት የምንሄድበትን አስተሳሰብ መቀየር ያስፈልጋል። ዓለምን የምናይበት መነጽር መቀየር አለበት። ራሳችን የምንረዳበት መነጽር መቀየር አለበት። ብዙ ከአስተሳሰብ ጋር በተያያዘ የሚቀየሩ ነገሮች አሉ ማለት ነው።
አስተሳሰብ ለውጥ ላይ እንሰራለን። የአንጥረኞቹ ፍሬምወርክ በደንብ የሰዎች አስተሳሰብ እንዲሆን የሰዎች ባህል እንዲሆን በትልቁ እንሰራለን። ይህ አስተሳሰብ ደግሞ እንዲተገበር ደግሞ እናደርጋለን። አስተሳሰብ ተግባር መውለድ መቻል አለበት። ተግባራዊ የሚደረጉበት የተለያዩ ፍሬምወርኮች የተለያዩ ቱልስ ወይም ደግሞ ማዕቀፎች አሉን። ያን እናቀርባለን። ሌላኛው ደግሞ ምንድነው ደንበኞቻችንን የዚህም ፕሮግራም ሆነ በአጠቃላይ ከእርካብ ጋር አብረው የሚሰሩ ደንበኞቻችንን ተግባራዊ በሆነ መንገድ ተጠቃሚ የምናደርግበት ሌላኛው መንገድ በትምህርት ቤት ያገኙትንና ከኛ ያገኙትን አዋህደው ኬፔብል የሆኑ ሰዎች መሆን እንዲችሉ ማስቻል ነው። ስለዚህ ቅድም እንዳነሳ ነው ትምህርት ቤት መሄድ በጣም አስፈላጊ ነገር ነው። ግን የትምህርት ስርዓቱ እስኪሻሻል ድረስ እጃችንን አጣጥፈን መቀመጥ የለብንም። ከኛና መሰል ድርጅቶች ጋር በተለይ ክህሎት ጋር ከሚሰሩ ኬፓቢሊቲ ችሎታ ላይ ብቃት ላይ ከሚሰሩ ሌሎች ተቋማት ጋር አብረው በመስራት ከመደበኛ ትምህርት የሚገኘውንና በእነዚህም በኩል ከኛና ከኛ መሰል ተቋማት ጋር የሚገኙ አገልግሎቶችን ደግሞ በማዋሃድ አንድ ላይ በማዋሃድ ሰዎች በህይወት መንገዳቸው ላይ የሚገጥማቸውን እንዲጠቀሙ እናግዛለን ማለት ነው። እጅግ በጣም ኢንተረስቲንግ የሆነ ሀሳብ ነበር ያነሳ ነው። ኢየሱስ ለሰጠህን ጊዜ እጅግ በጣም እናመሰግናለን። አድማጮቻችንም የሰጣችሁን ውድ ጊዜያችሁን ነው እጅግ በጣም እናመሰግናለን። እዚህ ጋር የምናነሳቸው ሀሳቦች በትንንሽ ደቂቃ ተወያይተን የምንጨርሳቸው ሀሳቦች አይደሉም። እኛ ሀሳቡን እናንሳው እንጂ እናንተ በያላችሁበት ከወዳጅ ዘመዶቻችሁ ጋር ከጓደኛ ከቤተሰቦቻችሁ ጋር ሀሳቡን በሰፊው እንድትወያዩበት እንዲሁም ወደ ህይወታችሁ ወስዳችሁ የትግበራ ሰው መሆን እንድትችሉና እንድትለወጡበት ነው። በጣም ትንንሽ ደቂቃዎችን ብቻ የምንወያየው ማለት ነው። ከእናንተ ጋር በመሆን በተለያዩ የማማከር አገልግሎቶች ደግሞ ራሴን ማገዝ እፈልጋለሁ የምትሉ ሰዎች ስክሪኑ ላይ በምናስቀምጥላችሁ ስልክ ደውላችሁ መመዝገብ ትችላላችሁ። እንዲሁም ባዮ ላይም ባለው ስልክ ደውላችሁ መመዝገብ ትችላላችሁ። የዚህ አመለካከት አስተሳሰብ ተከታይ እንዲሆን ነው የምፈልገው። በዚህ አመለካከት ውስጥ ራሱን እንዲቀይር የምፈልገው ልጅ አለኝ የምትሉ ሰዎች፣ ወዳጅ ዘመድ አለኝ የምትሉ ሰዎች ደግሞ ይህንን ፕሮግራም ለሌሎች ሼር ማድረግ ትችላላችሁ። ብዙዎች ጋር መድረስ እንዲችል ሀሳባችን ማጋራት ትችላላችሁ። ሳምንት በሌላ ሀሳብ ሌላ ህይወታችንን ሊቀይር በሚችል ሀሳብ እስክንገናኝ ድረስ መልካም ሳምንት።